ዱባይ የምሰራውን ቤት እውልኝ። ዱባይ ቤት እየሰራሁ ነው ቦታ ተሰጥቶኝ። ምርቃቱም እጠራቸዋለሁ። ሰላም 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 አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም እንዴት ናችሁ? ሰላም ሰላም ብያለሁ። ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ያው መጀመሪያ እንዳልኩት ዱባይ ቦታ ተሰጠኝና ቤት እየሰራሁ ነው። ምን ይመስላችኋል ብታበረታቱኝ? ግን ማለት ነው ስቀርጸው ድምጽ የመኪና ድምጽ ምናምን ኑሮብኝ ነው እንጂ ድምፁን ምናምን ባሰማችሁ ደስ ይለኝ ነበረ። ግን ሌላ ድምጽ አለ። ጥሩ አይሆንም ብዬ ነው። እና እንዴት መጀመሪያ ላይ አድርገው እንደሰሩት ባሳያችሁ ኑሮ ለካ እስከ 30 እስከ 40ኛ ፎቅ እኔ በምን ያክል ጥንካሬ ቢሰራ ነው ምናምን እያልኩኝ ይገርመኝ ነበርና አሁን መጀመሪያ ላይ ሲጀምሩ ሳያቸው ኦ ማይ ጋድ ያልኩኝ። በጣም ብዙ ብረት ነው። አሁን ከዚህ ከምታዩት ስር ከውስጥ የተቀበረ ብረት ማለት ነው። ልነግራችሁ አልችልም። እኔ አንዳንድ ጊዜ ሆነ እንደዚህ ፎቅ ላይ 9ኛው ፎቅ ላይ ሆኜ ነው የቀረጽኩት። በነገራችን ላይ ይሄን ቪዲዮ የሆነ መስታወቱ ማለት ነው ብዙ መስታወት ነው ያለበት እና ቤቱ የሆነ ድምጽ አለው። ቀጭ 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 እላለሁ ወይኔ እያልኩኝ እፈራለሁ። እውነቴን ነው። ከዛ አሁን ሲጀምሩ ከታች ከመሬት ምን ያክል ጥንካሬ ያለው ብረት እንደሚያስገቡ ምናምን ሳይ በቃ ተማመንኩኝ። እርግጠኛ ሆንኩ አንድ ቤት ምን ያክል ነገር ቢደረግበት ነው ከታች የሚሸከመው ምናምን ብዬ ነበርና አሁን ከታች ከአፈር ውስጥ የሚቀብሩት ብረት ይሄ አሁን የሚታያችሁ እንትን የሚለው ያውም አሁን የለም 3 4 ሆኖ ነው የሚመጣው እና ቁመናው ምን ያክላል ምን እንደሚያህል የሚቆፍረው በሰው ጉልበትም ይመስለኝ ነበር። እኔማ ጭራሽ የሚቆፍረው ራሱ ማለት ነው ወደታች የሚቆፍረው ራሱ ብረቱን የሚያስገባው ራሱ ምን የሚለው ራሱ በጣም ከባድ ነው። ይሄ ሰዎቹ ሁለቱ ሰዎች ከቆሙበት ኋላ የሆነ ብረት አለ። እንደሱ በየቦታው ነው የተቀበረው። ግን ቀብረው ደግሞ ከላይ አፈር ያለብሱታል እንዴት ምናምን ብያለሁ። ያው እስኪ እዚህ ቤት እስካለው ድረስ ይሄ ቤት እስከሚያልቅ ድረስ እዚህ ከተቀመጥኩ ያው ዋልሽ በሉኝ 2 አመት ይወስዳል መሰለኝ። ቢያንስ አንድ ብና ያለ መገንባት አንድ ቤት ከ2 አመት በላይ ይወስዳል። አሁን ይሄ ቢያንስ ከተጀመረ 2 ወር የሆነው ነው። በሁለት ወር ውስጥ ገና መሬት ከአፈሩ በታች ያለውን ነው እየሰሩ ያሉት። መደልደል እንዳይመስላችሁ የያዘው ከድሮም የተደለደለ ነው። ግን ወደታች እየተማሰ አለፍ 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 ብለው ጎደምሰው ብረት ይቀብራሉ። ብረቱ ደግሞ ይሄ ከወዳ በኩል የሚታያችሁ የሆነ የተጋደመ ብረት አለ። እና ወደፊት የማቀርበው ይሆናል ደረጃ 1 ይሄ ደረጃ 2 ብዬ ፓርት 1 ይሄ ይሁንና ፓርት 2 ብዬ ላቀርበው እችላለሁ። እና ቤተሰብ እንዴት አያችሁት ማለት ነው? በዛ አጋጣሚ ምን አሰብኩኝ ብዙ ሆነው ነው የሚሰሩት። ሀበሻ ቢኖር ምግብ እየሰራሁኝ ከመዳም ቤት መዳሜ ጥሩ ናትና አደርስለት ነበር ብዬ ተመኘሁ። ይሄ አሁን ወዳ ማዶ የማያሳያችሁ ራሱ እኔ እዚህ ቤት ከመጣሁ ነው ግማሽ ከወገብ በላይ የተሰራው ከወዳ እንደ ከአስፋልቱ ተሻግሮ ያለው ማለት ነው። ሲሰሩ እንትን ብሎኬት ሲሚንቶ ምናምን አሸዋ ወደ ላይ እንትን ይዘው ሲሄዱ በጣም ነው የሚገርመኝ። ትንሽ ቀረብ ብሎ ቢሆን ምግብ ምናምን አቀብላቸው ነበር እያልኩኝ የምር ሴትዬ ጥሩ ሴት ናት። የምሰራባት ነው
ምንም አይነት ብጠይቃት እምቢ አትለኝም። እና ውዶቼ ዱባይ መጥቼ እኔ ስንት ቤት አሰራው፣ ስንት ቤት ተጀምሮ ስንት ቤት ተጨረሰ ብላችሁ አታምኑኝም። እኛ ግን ለራሳችን ያው አንድ ደረጃ አንድ ቤት ራሱ ሳንሰራ የጭቃ ቤት ራሱ ሳንሰራ እድሜ ልካችንን ሰው ሀገር አለን። እዚህ ቁጭ ብለን ግን ስንቱን ግንብ ስንቱን ቤት ያሰራ ነው። የኔ ስደተኞች እህቶቼ እንዴት ናቸው? በተረፈ ያው አዲስ ጀማሪ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አለኝ። ያው ቪዲዮ ብዙም አልሰራውም አልቀርጸው ከቤት ስለማልወጣ ነው። እቤት ነው የምውለው እና ሰዎችም እኔም ቤት ነው ወደ ውጭ መውጣት ብዙም ለዛ ነው ቪዲዮ እየሰራው አይደለም። ይሄን ቪዲዮ የምታዩ ሁላ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንደምታበረታቱኝ ተስፋ አለኝ። በጣም ነው የሚያስፈራው ብታዩት። ይሄ ምንድነው በሀገራችን የሚባለው? አውራ ጎዳና ነው። አውራ ጎዳና የሚባለው አይደል? የሚቆፍረው ምናምን የሚደለድለው መኪና ይሄ ከወዳ ብርቱካና አይነቱ በጣም ትልቅ ነው። እንዲህ በፎቶ እንደሚታያችሁ እንዳይመስላችሁ ክብደቱ ምናምን ፈጣሪ ጠብቀው እንጂ ሹፌሩ ማለት ነው። የሹፌሩ መቀመጫ ከላይ የሆነ አንዱ ብረት ቢወድቅበት ጭራሽ ምንም አይገኝም። እና በጣም ከባድ ነው። ይሄን ሳይ ነው የምውለው ፎቅ ላይ ተንጠልጥዬ ማለት ነው። እናንተም እያያችሁ የዱባይ ቤት እንዴት እንደሚሰራ በዚሁ ዘና በሉ እሺ። እና ያው ትንሽ ይነቃነቃል መሰለኝ። ያው ስልክ በእጅ ስለያዝኩኝ ስልክ ማስቀመጫ ስለሌለኝ በእጅ ነው የያዝኩት እና ስቀርጽ ይቅርታ ጠይቃለሁኝ። ይሄ ቤት ተሰርቶ ሲያልቅ ሀገር እንደምገባ እንትን ብያለሁ፣ ወስኛለሁ። 2 አመት የሚጨርስ 3 አመትም ይሄ ቤት ሲያልቅ ሀገር እገባለሁ። የመጨረሻ ውሳኔ ነው። እናንተስ ስንት ጊዜ ኑራችሁ ለመሄድ አስባችኋል?